ማሻአላ ብያለሁ። ሀይሚ መዳምሽ ምርጥ ናት። ተመቸሽ? ጭራሽ እንደኔና እንደ ባሌ ነው የምትጀናጀኑ። እኔ ማታ ማታ ባሌ እንደዚህ ነው የሚጀነጀን ማለት ነው። ግን ደግሞ ግርግዳችሁ ይመሳሰላል ከኋላ ማለት ነው። እኔ የምላችሁ የውል ማለት ነው ወንድሜ 4 አመት ራሱ እኔ ባሌ እየጠበቀኝ ነው። አንተም ጠብቅ ማለት ነው። ይሄ ነገር ካማራችሁ ማለት ነው እዚህ ጋር ነይና። አሁን ግን አገር ውስጥ ነሽ። ምክንያቱም አሰን ራሱ አልሄደችም። አንዴ እንደዚህ በቃ የሚያወሩ አቅም አንድ ለትምህርት ነው ምናምን ስለምል እኔ ደግሞ የገረመኝ ማለት ነው። እኔ እኮ እናቴ ቤት አይደለም እኮ አለው ሰው ቤት እኮ የሸቃላ ነገር ትፈልጋለች ማለት ነው። አይሚ ሸቃሎቹ የሚያወሩ ላይ ቁጭ ብሎ እሱ ነገር እየሰማሽ እሱ ነገር ትፈልጋለች እንደዛ እንደኛ መሆን። አረታ ይቅርብሽ አይሚ ይቅርብሽ። እሱ ይሄ ነገር አትመኝም። ምክንያቱም እኔም እንደዚህ ነበርኩ። ገባሽ? አገባው እኔ አገባውና 6 ወር ከሱ ጋር ተቀመጥኩ። ከዛ ካሌርኩ ብዬ ውጥር ሲያደርግኝ መጣው። መጥቼስ 2 አመት ብቻ ነው የምሰራ ብዬ መቼ ነው 2 አመት የምመጣ ብዬ ከዛ 2 አመቱ ሲሞላ እኔ ያሰብኩ የለም በረካ የለም የአረብ ሀገር ብር ማለት ነው። እንደ ዩቱብ የለም። አሁን ኢትዮጵያ ቁጭ ብለሽ ቤተሰቦችሽ ጋር ቁጭ ብለሽ ዩቱብሽ ይከፍልሻል። ኧረ ተይ ይሄንን ነገርማ አትመኝ ማለት ነው። እና ከዛ 2 አመት ጨረስኩ። እኔ ያሰብኩ ሌላ ነው የለም። ከዛ 2 አመት ጨመርኩ። 4 አመት ሆነ ማለት ነው። እና ባሌ አንተም ወንድሜ አንተም ጠብቅ ማለት ነው እንደ ባሌ ይሄ ነገር ይሄ ነገር ካማረሽ ማለት ነው። ለሴትዮዋ ይነግራለሁ። ሴትዮዋ ሰው ትፈልጋለች፣ ሁለተኛ ልትጨምር ከዛ ትመጣለች ማለት ነው። አንቺ ማታ ማታ ወንድሜ ትጀነጅናለሽ፣ እኔ ደግሞ ባሌን ይጀነጅናለሁ እንደዚህ ማለት ነው። ከዛ ምን እንላለን እንዴ እኛ እኮ የሰው እናቴ ቤት አይደለም እኮ ሰው ቤት ነው እያለ ማለት ነው። ይሄ ነገር ካማረሽ ነይ እጂ እሺ። አረ በጣም ነው የምትገርሙ፣ በጣም ነው። አረ በስማ እሺ። አሰን ለምንድን ነው የሚቀባጠር? እኔ ብያለሁ እኮ ሀይሚ ይሄ አሰን ለድራማ አይሆንም። ቀይሪ እንደ ምፍታ ምናምንና ምፍታ አይደለም ምፍታ ሀገር ውስጥ አይደለም ለካ ምፍታ ማለት ነው። ፍፄ እነሱ ነው የሚችሉ ማለት ነው። ይሄ አሰን ጺምም አላወጣም። አንቺ ትበልጣለሽ ሴት ሆነሽ ማለት ነው። እሱ በሁሉም ነገር ትበልጣለሽ አንቺ አይችልም። በቃ ዛሬ ራሱ የሚቀባጠር አቅም ገባሽ? አንዴ ና እንሂድ ዚና ትላል፣ አንዴ ካሜራ ዝጋላል፣ አንዴ ለደ እንትን ይላል ማለት ነው። እሱም በቃ አበላሽ፣ የእናንተ ድራማው አበላሽ ማለት ነው። አሰን አይችልም። ነቀበት ኦዲየንስ በሱም ምክንያት ነቁ። በቃ ጥያርም አልገባሽም አይሚ ማለት ነው። ይሄ ነገር ደግሞ ከአማርህ የምር ነይ። እኔ ሁሉም ነገር ለሴትዮዋ እነግራለሁ። የምር በዚህ አጋጣሚ እሷም ቤ ካለች ማለት ነው ወደዚህ ማምጣት የሚፈልጉ ሰዎች ካላችሁ ሀይ በሉኝ ማለት ነው በውስጥ እና እዚህ ትመጣለች። ምርጥና ሴትዮዋ ማለት ነው። እና አዲስ ቤት ሰርቶ ነው ቤቱ ትልቅ ነው። እኔ ስራ በዝቶብኝ ነው። እና ሀይ በሉኝ ለሴትዮዋ እነግራታለሁ። ሁሉም ነገር ትጨርሳለች። ከዛ ትመጣለች ማለት ነው። ይሄ እድል እንዳያመልጥሽ ሀይሚ ማለት ነው። ማምጣት ከፈለሽ እና እኔ ጋር ምክንያቱም እኔ የወንድምሽ የባልሽ እህት ነኝ። ከዛ አብረን ነው ፈታ የምንል ማለት ነው። አንቺ ከመጣሽ አሁን 1 አመት ነው አይቀራኝ፣ ይጨምራል፣ ችግር የለም። አንቺ ከመጣሽ አንድ እኩያ እንገባለን። እሺ 2 አመት ትሰራለሽ፣ እኔም እጨምራለሁ፣ ከአንቺ ጋር ይገባለሁ። እሺ እና ሀይ በይኝ። አንቺም ከፈለሽ በውስጥ ሀይ በይኝ፣ እዚህ ትመጣለሽ። ይሄ ነገር ካማረሽ ማለት ነው። እሺ ምን ትላላችሁ? እሺ ዛሬስ ምን ትላላችሁ? ቤተሰብ እናንተ ሀሳብ ምንድን ነው? ስራ ነው በቃ የሚያለቅሰት ዛሬም በካሜራ አለቀሰች። ወየ ነው እንዴ ነው ምንድን ነው የምታስበው? እስቲ እና ሄዳችሁ ደግሞ ወንድሜ የምትጨቀጭቁ ጅልፎች ሁላ ማለት ነው። ምን አርግ ብላችሁ ነው ወንድሜ የምትጨቀጭቁ? በቴክስት እየጨቀጨቃችሁ ካላፈቀረ ከንትን ካላለ ምን ይሰራል? ካጠገቡ ጠባቂ ነው። የእሷ ጠበቃ ነው። የእሷ ወንድም ነው። ካላፈቀረ አንቺ ነሽ ታዲያ። እሺ እሷን አላፈቅርም አንቺን አፈቅርሻለሁ እንደምልሽ ነው ፈልገሽ ነው ሄደሽ ትዕግስት የምታረጊ ትዕግስት ነው። አዎ እሱ የምታረጊ
አያው እሷን አላፈቅራትም አንቺን አፈቅርሻለሁ እንደምልሽ ፈልገሽ ነው። ኢልምሽ ነው እሱ እየተመኘሽ ነው የምትቀሪ ማለት ነው። አታገኝም ወንድሜ። እሺ አዎ እልሻለሁ አታገኝም። እሱ የሀይሚና የሀይሚ ብቻ ነው። እሷ ከመጣችም ይጠብቃል እሱ ማለት ነው። አያችዋ እጠብቅሻለሁ እስከ ዘላለም ማለት ፍቅር ማለት እንደዚህ ነው። ጎንፋን አይደለም በሳምንት የምለቅ ማለት ነው። የምለቅ ቀንቀንሞች ሁላ ቲክቶክ ላይ የምትንበጫበጩ ማለት ነው። ሲጀመር ስለ ፍቅር እኮ አታውቁም ብያቸዋለሁ እኔ ማለት ነው። እና እንደዛ ልሻለሁ። ሀይሚዬ ተመቸሽ? እንኳን በሰላም መጣሽ። ቀልዱን ተውና ማለት ነው። እንኳን በሰላም መጣሽ። በጣም ተመቸሽ። በቃ ሲጀመር ማለት ነው አጠገብሽ ባይሆን ኑሮ ማለት ነው ባይኖር ኑሮ ወንድሜ ማለት ነው ይሄ እንደዚህማ አይመችሽም። አውቃችሁ ነው። አንቺ እዛ ክላስ ውስጥ ነሽ፣ እሱ ደግሞ ሳሎን መጥቶ ነው ለ30 ደቂቃ ለ5 ሰዓት ክብሩ ርቀሽ እሱም አይቆይም አንቺም አትቆይም። ትጦልጋላችሁ እንደ አሁን ማለት ነው። ምንድን ነው ውሃ ያጣ እንትን በቃ እንደዛ ናቸው እናንተ ፍቅር ማለት በቃ ቡርኬ ማለት ለአንቺ እንደዛ ነው፣ አንቺም ለቡርኬ እንደዛ ነሽ። እና ይሄ ነገር ደግሞ ይቅርብሽ እሺ። ይሄ የሸጋላ ነገር ይቅርብሽ እሺ። በእናትሽ ይቅርብሽ። እኔ ነገርኩሽ ይቅርብሽ። እኔና ያለለሽም እሺ። አውቄ ነው እሺ። ይቅርብሽ። ምክንያቱም እኔም እንደዚህ እያደረግን ነበር። መጣው አየሁ በቃ ይቅርብሽ። ይሄው እየነገርኩሽ ነው። አውቄ ነው እና እኔ ጋር ያልኩሽ አውቄ ነው እሺ። ሀይ እንዳትኝ። አዎ እና ውዶቼ ደግሞ ወደ ዩቱብ በቃ ምን ላርግ አሁን ትላንት ጫንኩ ጠፋው በዛ ማለት ነው። ምንድነው ይሄ መፈስ ቲክቶክ ላይ የያዘ መፈስ ምንድን ነው? ከቲክቶክ እንዳትወጪ ይለኛል። እስቲ ንገሩኝ፣ መላ ንገሩኝ እስቲ። እኔ እኮ ዩቱብ ላይ በቀን 10 ብጫን ደስ ይለኛል፣ ግን የሚያወራ ነገር አለ ውስጥ ብዙ ነገር አለ። ወደ ዩቱብ እየወሰደኝ አይደለም፣ ወደ ቲክቶክ ጫጫታ ያለው ነው። በቃ የኛ እኮ እኛ ሰዎች እንደዛ ይሁን አዳቅ እና መላ ፈጥሩኝ ማለት ነው። ወደ ዩቱብ እንደሚመጣ ማለት ነው። ዩቱብ ላይ ያላችሁ ሰዎች ቲክቶከሮቹማ ሁሉ ጊዜ ቲክቶክ ላይ ቢቀመጥ ደስ ላቸዋል እናንተ ማለት ነው። አማርኛ ማጠረብኝ ምን ላርግ እሺ።